ለ30 ዲናር ብላ ጌታዋን በሸጠች እና ስማ አሳልፋ በሰጠች ነፍስ ምትክ የተመረጠች ንጹህ ነፍስ ክህደትና ፍቅረ ንዋይ ባመጡት የመከዳት ስሜት ላይ ለ120 ቤተሰብ የተስፋና ብርሃን ስሜትን የጨመረው ሐዋርያ አስቀድሞ ከ72ቱ አርድእት መካከል የነበረውና በኋላ ላይ በመጀመሪያው ሲኖዶስና በ120ው ቤተሰብ ጸሎት ምክንያት ሐዋርያ ሆኖ የተመረጠው ሐዋርያው ቅዱስ ማትያስ ማን ነው? በቅዳሴ ሐዋርያት ክፍል 1 ላይ እንደተገለጸው ማትያስ ማለት ፀሐይ ማለት ነው። አንድም ማትያስ ማለት ምትክ ማለት ነው። ይኸውም ጌታን አሳልፎ ለ30 ብር በመሸጥ በፍቅረ ንዋይ ክብሩን በመለወጥ ራሱን ባቃለለውና በመጨረሻም በገዛ እጁ ታንቆ በሞተው በአስቆሮቱ ይሁዳ ምትክ የተሾመ ሐዋርያ ነውና አስቀድሞ ቁጥሩ ከ72ቱ አርድእተ ክርስቶስ እንደነበር የቤተ ክርስቲያን ታሪክ ጸሐፊ አውሳቢዮስ መስክሯል። በሐዋርያት ሥራ ላይ እንደተገለጸው ከዮሐንስ ጥምቀት ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በወጣበት በገባበት ሁሉ ከሐዋርያት ጋር አብረው ይከተሉ ከነበሩ ሰዎች አንዱ ማትያስ ነበር። የትንሣኤው ምስክር ሊሆኑ ከሚገባቸው አንዱ የነበረው የአስቆሮቱ ይሁዳ ጌታን ክዶ ከሐዋርያት ማህበር በመለየት በምትኩ ሌላ ሐዋርያ መተካት አስፈላጊ ስለሆነ 120 ቤተሰብ በአንድ ላይ ተሰብስበው በነበሩበት ጊዜ ሐዋርያው ቅዱስ ጴጥሮስ ንግግር አድርጎ 12ኛ ሰው ለመምረጥ ተስማሙ። ምርጫውም በዕጣ እንዲሆን ተወሰነ። በዚህን ጊዜ በደግነታቸው የታወቁትን በርናባስ የተባለው ዮሴፍንና ማትያስን ሁለቱን መርጠው በፊታቸው አቁመዋቸዋል። ዕጣውም በማትያስ ላይ ወጣ። በሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ እንደተገለጸው ሐዋርያት ሁለቱን ዕጣ ያጣጣሉበት ምክንያት የበቃውና ያልበቃውን የማያውቁ ሆነው አይደለም። በአእምሮ ያልበሰሉ የሐዋርያትን ማዕረግ ያላወቁ በሰው ሰውኛ ሥርዓት በሥጋ ዝምድና ቢኖራቸው ነው ከእከሌ ይልቅ ለእከሌ አድልተው የመረጡት በማለት እንዳይሳሳቱ ወይም መማለጃ በልተው ይሆናል ብለው እንዳይሰናከሉ ምዕመናንን ለማሳወቅ ሲሆን፣ በሌላ በኩል ሥርዓት መስራታቸው ነበር። ይኸውም ለመንፈሳዊ ሹመት የበቁ ሁለት ሰዎች ቢገኙ በምርጫ እኩል ድምፅ ቢያገኙ ጸሎት ተደርጎ በዕጣ መምረጥ እንደሚገባ ለአብነት እንዲሆን ይህንን ሕግ አበጅቷል። የሐዋርያው ምርጫ ጌታ ካረገ በኋላ ስለተደረገ በወንጌላውያን ውስጥ ተጠቅሶ አይገኝም። በአዲስ ኪዳን ውስጥ ለእርሱ ብቸኛ ምስክር የሆነው ሉቃስ የጻፈው የሐዋርያት ሥራ ብቻ ነው። የቤተ ክርስቲያን ታሪክ እንደሚያስረዳው ሐዋርያው ማትያስ በይሁዳ፣ በሰማርያ፣ በግብፅ፣ በቀጰዶቅያና በኑቢያ እንዲሁም በኢትዮጵያ አስተምረዋል። በኢትዮጵያም ስለማስተማሩ በፈረንሳያዊው ሊቅ በሞሬ የመጀመሪያው መጽሐፍ ላይ የተገለጸ ሲሆን ቃሉም በኢትዮጵያ ንጉሥ ሰጥታ ስመ መንግስቱ ጽንፈ አርዕድ ዘመን በ40 ዓመተ ምህረት ከሐዋርያት 6ቱ መጥተው ኢትዮጵያን ወንጌል አስተምረዋል። እነሱም አንደኛ ቅዱስ ማቴዎስ፣ ሁለተኛ ቅዱስ ማትያስ፣ ሶስተኛ ቅዱስ ቶማስ፣ አራተኛ ቅዱስ ያዕቆብ ወልደ እልፍዮስ፣ አምስተኛ ቅዱስ ናትናኤል ሲሆኑ ስድስተኛው ደግሞ ቅዱስ በርተለሜዎስ ናቸው ብሏል። መጋቢት 8 ቀን የሚነበበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር የሚከተለውን ይተርካል። እንደ ሐዋርያው እንደ እንድርያስ ማትያስም ወንጌልን ለማስተማር በሄደ ጊዜ ሰውን በሚበሉ በአሕዛብ እጅ ወደቀ። እነርሱ ለጊዜው በእስር ቤት አስቀምጠውት ነበር። እግዚአብሔር ጎርፍ ሰዶ እስር ቤቱን አፈራረሱ። ማዕበሉም እስከ አንገታቸው ዋጣቸው። በዚህ ጊዜ ሕዝቡ ማዕበሉ እንዲመለስላቸውና እንዲያጠምቃቸው ሐዋርያውን ለመኑት። እርሱም አስተምሮ በወንጌል አሳምሮ በአብ በወልድ በመንፈስ ቅዱስ ስም የክርስትናን ጥምቀት አጠመቃቸው ይላል። በተመሳሳይ ሁኔታ በገድለ ሐዋርያት እንደተገለጸው የማትያስ ሀገረ ስብከት በላዕተ ሰብእ የሚባሉ ሰዎች ወይም ሰዎችን የሚበሉ ሰዎች ወደሚኖሩበት ሀገር ነው። ይሄ ሀገር እስኩቴስ ወይም ሩሲያ ሳይሆን እንደማይቀርና አውሳቢዮስ በቤተ ክርስቲያን ታሪክ መጽሐፉ ይሄ ቦታ በጥንቱ ዓለም አጠራር በርባሮስ ይባል የነበረው ቦታ መሆኑን ሲገልጽ፣ ዜና አይሁድን የጻፈው ዮሴፍ ወልደ ኮሬውን ደግሞ የበርባሮስ ወይም የእስኩቴስ ሰዎች በዚያ ዘመን ጨካኞችና ከአራዊት ያልተሻሉ አረመኔዎች እንደነበሩ ገልጿል።
ቅዱስ ማትያስም በዚህ ሀገር ሲያስተምር እነዚህ ሰዎች ያዙትና ዓይኑን አውጥተው እንደ እንስሳ ሳር ያበሉት ጀመር። ሳር ያበሉበት ምክንያትም የዚህ ሀገር ሰዎች ሰውን ከመብላታቸው በፊት ዓይኑን አጥፍተው ለ40 ቀናት ያህል ሳር የማብላት ልማድ ስለነበራቸው። ቅዱስ ማትያስም ለ40 ቀናት በእስር ቤት ተቀመጠ። እግዚአብሔርም ጽናቱን ስለሰጠው ያቀረቡለትን ሳር ሳይበላ በጾም በጸሎት በዝማሬ አሳለፈው። በ40ኛው ቀን ማትያስ ሳሩን ከፊቱ ከምሮ ሲዘምር ቅዱስ እንድርያስ ከእግዚአብሔር ተልኮ በእስር ቤቱ በር ገባ። በደስታና በናፍቆት መንፈሳዊ ሰላምታ ከተለዋወጡ በኋላ እንደ በጎች በተኩላዎች መካከል እልካቸዋለሁ የሚለው ቃል ዛሬ ባንተ ተፈጸመ ሲል የወንጌልን ቃል አስታወሰው። ከእስር ቤትም ይዞት ወጣ። አብረውት በዚያ ታስረው የነበሩት 123 ሰዎችም በእነሱ ትምህርትና ባሳዩት ተአምራት አምነው ተጠምቀው ከእስር ቤት ወጡ። የሀገሪቱም ሰዎች አመኑ በማለት ስንክሳሩ ይገልጻል። ቅዱስ ማትያስ ከእስር ቤቱ ከወጣ በኋላ ወደ ደማስቆ በመሄድ ስብከተ ወንጌሉን ቀጥሏል። የደማስቆ ሰዎች ግን አስቀድመው ከኢየሩሳሌም ወደ ከተማዋ በገቡት አይሁድና በአረማውያን ቅስቀሳ ተቃዋሚዎች ተነስተው ይዘውት በብረት አልጋ በማስተኛ ከስሩ ለ7 ቀናት ያህል እሳት ለቀቁበት። በሰባተኛው ቀን ፊቱ እንደ ፀሐይ ያበራ አንዳች ጉዳት ሳይደርስበት ከእግር ጥፍሩ እስከ ራስ ፀጉሩ ድረስ የእሳቱ ወላፈን ሳይነካው ጥላሸት እንኳን ሳያርፍበት ተገኘ። ከዚህ በኋላ ለተጨማሪ ለ24 ቀናት በብረት አልጋ ላይ አስተኝተው ከስሩ እሳት በማንደድ መከራ ሊያጸኑበት ወደዱ። ዳሩ ግን እግዚአብሔር በላዩ ላይ በፈጸመው ተአምራት ምንም ጉዳት ሳያገኘው ደህና ሆኖ በማየታቸው በኢየሱስ ክርስቶስ ወደ ማመን አዘንብሏል። እርሱም ዝንባሌያቸውን ተመልክቶ ስላስተማራቸው በትምህርቱ አምነው ተጠምቋል። በመጨረሻም ሐዋርያው ቅዱስ ማትያስ በይሁዳ ሲያስተምር ከኖረ በኋላ ፊላውን በተባለች ቦታ ሸምግሎ ዕድሜም ጠግቦ ብዙዎችን ከክህደት ወደ አማኒነት መልሶ አጥምቆ ቤተክርስቲያንን አሳንጾላቸው በክብር እንዳረፈ ይገለጻል። በሌላ መልኩ ደግሞ ዶክተር ስርጎ አብለ ሥላሴ ባዘጋጁት የቤተክርስቲያን መዝገበ ቃላት ላይ እንደተጻፈው ማትያስ በሰይፍ በሰማዕትነት አርፏል በማለት ገልጸውታል። በዚህም ምክንያት በአውሮፓ የአናጺዎችና የስጋ ቤት ሰራተኞች ተራዳይ ሐዋርያ እንደሆነም ይታመናል። ይህም የእነሱን እምነት ለመግለጽ ያህል እንጂ የቅዱስ ማትያስ አማላጅነት ወይም አባትነት ለአናጺዎችና ለስጋ ቤት ሰራተኞች ብቻ ነው ለማለት አይደለም። የጻድቃን ደሴትና የቅዱሳን ሀገር ኢትዮጵያ አክብራ ትቀበለዋለች፣ በአማላጅነቱ ታምናለች። በአጠቃላይ ሐዋርያው በይሁዳ ምትክ የተተካ ሐዋርያ ሲሆን በቤተ ክርስቲያናችን ታሪክም ከማህበረ ሐዋርያት ይሁዳ፣ ከማህበረ ሊቃውንት አርዮስ፣ ንስጥሮስ እና ሌሎችም ከማህበረ መላእክት ደግሞ ዲያብሎስ እንደተለየ ወደፊትም የኛ ያልነበሩ ግን እኛን መስለው የወይኑን ቦታ የሚያበላሹ ጥቃቅን ቀበሮች በየጊዜው ቢነሱ አይደንቀንም። በይሁዳ ላይ ያደረ ዲያብሎስ በልባቸው አድሯልና። የቤተ ክርስቲያን አምላክ ክርስቶስ ግን ሺህ ይሁዳዎች ቢክዱት ሺህ ማትያሶችንም ያስነሳልናል። የሐዋርያው የቅዱስ ማትያስ በረከት በሁላችንም ላይ አድሮ ለዘላለም ይኑር። የበረከቱም ተካፋይ አድርገን አሜን።